ሩታ ሰርግ ቀርቧል። እንግዲህ ዱባዮች መቼም ነቃ ነቃ ባሉ። ያው ሁላችንም ቲኬት እንዲደርሰን በጊዜው መመዝገብ አለብን ማለት ነው። ጸጌ ደግሞ ሙክት ገዝታለች ለሰርጉ። ያው በዱባይ መቼም ሙክት ይገኛል ብዬ አስብ ሱቅ ላይ ስጋ እንጂ ሙክት ስለማይገኝ ጸጌ ካሁኑ ሙክት ገዝታለች ማለት ነው። እና ትናንትና በጣም ያሳቀችኝ ማለት ነው። ጸጌ በነገራችን ላይ በጣም ነው ቀበጥ ልጅ ናት። በጣም ነው የምታስቀኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ቤተሰብ እንዴት አረፈዳችሁ? እንዴት ቆያችሁ? ከኔ ጋር ሁሉ ሰላም ሁሉ መልካም አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንትን በትና ጠይቃችኋለሁኝ። ስለምታበራቱኝ ሁላችንም ከልብ አመሰግናለሁ። ጀዛኩሙላሁ ኸይረን። እንግዲህ በአዲስ ቻናል ብቅ ያለውኝ አበረታቱኝ ማለት ነው። መቼም የሰው ልጅ እንደወደቀ እንጂ እንደሞተ እንጂ እንደወደቀ አይቀርምና በአዲሱ ዩቱብ መጥቻለሁ። እንደምታበራቱኝ ተስፋ አለኝና ሁላችንም አበረታቱኝ። ሲቀጥል ደግሞ ዛሬ የመጣሁበትን ከትላንትና ወደ ሩታ ቡታጅራ ካሌትኩኝ ብላ ብሪ ብላ ነበረ። ምክንያቱም ያው አንድ ሰው ሰርጉ ሲደገስ ወይንም የሆነ ራቅ ብሎ ከሀገር ሲወጣ ግዴታ የአባት እናት ምርቃት ግዴታ ማግኘት አለበት። እሱን በመመለከት ጋሽና የአብርሽ እናት ሳይመርቁኝ ከሀገር አልወጣም ብላ ሻንጣዋን ይዛ ምን ብላ እንደተነሳ ነበር። አብርሽ አይሆንም ማለት ያው መቼም አማት ቤት ሲኬድ ባዶ እጅ አይኬድም። በመጀመሪያ ደረጃ እነሱ አዲስ ናቸው፣ አዲስ ሙሽራዎች ናቸው። ሊሆኑ ነው ገና ሙሽራ ዱባይ ሊመጡ ነው። እሱን በማስመለከት እሷ መጀመሪያ እነሱ መርቆኛው ከሀገር መውጣ ብላ ነበረ። አብርሽ በፍጹም አይሆንም ብሎ ከልክሎታል ማለት ነው። ሲቀጥል ደግሞ ዱባዮች መቼም ነቃ ነቃ በሉ። ምክንያቱም ያው ሰርጉ ቀርቧል። ሁላችንም ትኬት ለማስቆረጥ ሁላችንም በጊዜ መመዝገብ አለብን ማለት ነው። ማን ሄዱ ማን ይቀራል? እኛ ያው እንትን ብለን አስበንበታል። በቀን 30 ተብሏል። አሁን የዚህ የመጨረሻ ወር ማለት ነው። እና ሁላችንም እንትን ማለት አለብን፣ ነቃ ነቃ መመዝገብ። ሲቀጥል ደግሞ ቦታውን ማድረኩን ማሞቅ አለብን ግዴታም ስለሆነ እላችኋለሁ ውድ ቤተሰቦቼ። እና ሁላችንም ነቃ ነቃ ማለት አለብን። ሲቀጥል ደግሞ ትላንትና በተሰራ ቪዲዮ ጸጌ ሙክት ይዛ ሙክትን ወደ ዱባይ ለመውሰድ እንትን ብላለች ማለት ነው። ግዴታ ሙክት መያዝ አለበት እንዴ? በነገራችን ላይ ዱባይ እኔ እንጃ አይቼ አላቅም። ያው በረሃ አካባቢ እንጂ እንዲ ሱቅ ውስጥ ምሸጥ አይመስለኝም። አንድ ቀን ብቻ ቲክታክ ላይ አይቼዋለሁ። እንትን ይሆን አላቅም፣ ምናልባት ለቪዲዮ ምናምን ሊሆን ይችላል እንጂ ዱባይ ሙከት ይሸጣል አይመስለኝ። እኔ እንጃ አይጠቅም። ያኔ እኔ ብዙም አልወጣም፣ ግን ያው በሶሻል ሚዲያ አይቼ አላቅም ማለት ነው። እንግዲህ ጸጌ ያው ጓደኝነት እስከ መቼ ነው ለመቼ ነው ብላ ካሁኑ ገዝታ ያው ካርጎ ሊትልክ ይሆን እንዴት ይሆን አላቅም። ያው ባየር እኔ እንጃ ከካርጎ እንጂ ባየር አይቻልም። ምናልባት አፍኖት እንዴት ባየር እንትንላል። ያው በካርጎ ሆን ችግር የለም። እንዴት እንደምታሳልፈው አላቅምና በጣም ነው ያሳቀችኝ ማለት ነው እውነት ለመናገር። እንግዲህ ሰርጋቸውን ያማረ ያሳምር ያድርግላቸው፣ መጨረሻቸውን ያሳምርላቸው። ያው ለብዙ ቀናት ተጣልቶ ነበረ፣ ሁላችንም እናውቃለን። ያው ጋሼ እድሜ ከጤና አስጠውነና ሁላችንም አሳርቆ ወደ እዛት እንትን ብታጀራ ተመልሰዋል ማለት ነው። በነገራችን ላይ አንዳንዴ ለቀልድ ብላችሁን ያስባችሁት ነገር ትልቅ ጸብ ሲሄድ በጣም ከባድ ነውና በጣም ጸብ ላይ ነበሩ እንትና አብርሽና ሩታ። አሁን በመታረቃቸው ሁላችንም ተደስተናል። ማንም ሰው ወደ ሪሌሽንሺፕ ከገባ ወይንም ትዳር ካመራ በኋላ ሲጣላ የሆነ በቃ አላደል ይደብራል። በጣም ነው የሚደብረው። ያው እሱም ከፍቅር ጋር ሲሆን ሩታም ደግሞ ከተለያዩ ወንዶች ስትሆን እሱም ደብሮት ነበረ። አሁን ተታርቀዋል ማለት ነው እና ደስ ይላል በመታረቃቸው። በነገራችን ላይ ሁላችንም ደስ ብሎናል ማለት ነው። እንግዲህ ዱባዮች አሁንም ደጋግሜ ብላችሁ ነሸጥ ባሉ ሁላችንም ለመሄድ ዝግጁ መሆን አለብንና ያው እኛ እንትን ብለናል። ልብሱ ምናምን አዘጋጅተናል። እንግዲህ ያው ታውቃላችሁ ማድረኩም የት እንደሆነ እስካሁን
አልታወቀም ባይታወቅም እኔ ተነስቻለሁኝ እንትን አስቤበታለሁ ማለት ነው ለመሄድ። ያው መዳምን ማስፈቀድ ግዴታ ስላለብኝ ለመዳሜ ውሽቻታለሁኝ። የአጎቴ ልጅ እዚህ ሰርግ ስለምደግስ ግዴታ 2 ቀን እዛ መሄድ አለብኝ ቢያታለኝ። ችግር የለም ብለኛለች። አስፈቅጃታለሁኝ። እንግዲህ ሄደን እዛው ሞቅ ደሞቅ እናደርገዋለን ማለት ነው። እንዴ ለአብርሽ የለውን ነው ለማን እንሆናለን? ለሩታ የለውን ነው ለአብርሽ የለውን ነው። የሶሻል ሚዲያ ድምቀታችን ነውና ለነሱ የለውን ነው ለማን እንሆናለን? ሁላችንም በቃ ሰርጎ ሲደርስ መሄድ ግዴታ ነው ማለት ነው። እኔ ለወካቸው ጓደኞች ሁላ ነግሬያቸዋለሁኝ አብረን እንድንሄድ ማለት ነው። ምክንያቱም ሩቅ ከሆነ የታክሲ ብር በጣም ብዙ ነው። እዚህ ሀገር ሩቅ ቦታ ስትሄድ ወይንም ዱባይ ከሆነ አቡዳቢ ምናምን ከሆነ በጣም እንትን ስለሆነ አንድነታችን እንትን ብለን በአንድ ታክሲ ወይንም በአንድ ባስ ስለምንሄድ በቃ አስበንበታል ማለት ነው። እንግዲህ ሙክትንም በሰላም ይምጣልን ከኢትዮጵያ ወደ ዱባይ። ወላይ በጣም ነው የገረመችኝ። በነገራችን ላይ ጸጌን በጣም ነው መወዳት። የሆነች አለ አይደለ ፋራናትም ደግሞ ሚዜው ማን ነው ሚዜው? አሁን ሜሩ ትመጣለች። ይሄን ሁላ ለትዳሩ ፍቺ ያደረገች ሰበብ የሆነች የነበረው እስካሁን አብርሽና ሩታን ለማጣላት የጓጋችው ሜሪ ነበረች ማለት ነው። ሜሪ በጣም የነሱን እኔ እንጃ የነሱን እንትን አትወድም። ያኔ የነሱን አብርሽና የሩታን አንድ ላይ መሆናቸውን አትፈልግም ነበር ማለት ነው። ብዙ ነገር ሰርታለች። ወላሂ ነው የምላችሁ። በነገራችን ላይ ዛሬ ላይ 3-4 ሰው መሀል ጣልቃ ሲገባ በጣም ከባድ ነውና በቃ በሰው ዳር በሰው አንድ ሰው በቃ ያኔ ወዶ ፈቅዶ ከገባበት በኋላ ይሄ ላንቺ የሆነሽም ይሄ ምንድነው ብሎ እንትን ማለቱ ማንቋሸሹ ተገቢ አይደለም እላችኋለሁ። ውድ ቤተሰቦቼ ለማንኛውም ለፈልኩባቸው ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እጠይቃችኋለሁ። የሆናችሁ ደግሞ አበረታቱኝ። ያው ቻናሌ ተበላሽቷል ማለት ነው። ኢንሻአላህ ሊመለስም ይችላል። ካልተመለሰም በዚህ እንትን ላለሁ ኢንሻአላህ በዚህ አበረታቱኝ እላችኋለሁ። ስለምታበረታቱን ከልብ ነው የማመሰግነው። ጀዛኩሙላሁ ኸይረን። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ እንዳችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።